የፈለገ አይነት ኃጢአተኛ ሁን፣ የፈለገ አይነት ዝሙት ፈጽም፣ የፈለገ አይነት ስጋር ስርቆት ዛሬ እንደ ፈያታዊ ዘመን ቀጥ አድርገውና እግዚአብሔር ይምረኛል ብለህ እምነትህ አድኖሃል ይልሃል ጌታ። አይምርህም የሚል ሰይጣን ነው ወዳጄ። አይሰማህም የሚል ሰይጣን ነው። እግዚአብሔር ማይሰማል ክርስቲያኖች። እና ተስፋ አትቁረጡ። በሥራ ይሁን በዓለማዊ ሕይወት ይሁን በተለይ በመንፈሳዊ ሕይወታችሁ ኃጢአት ያስቸገራችሁ ሰዎች ንስሐ እየገባን ደጋግመን የምንሠራ መቼ ነው ይሄን የምናቆመው የምንል አይዟችሁ፣ በርቱ። እግዚአብሔር ልንገራችሁ፣ ተስፋ ካልቆረጣችሁ እግዚአብሔር ያን ኃጢአታችሁን ከእግራችሁ በታች የሚጥልበት ቀን ይመጣል። ክርስቲያኖች ተስፋ አትቁረጡ። ታገሉት፣ ግን ተቃወሙት። ያን ኃጢአት እግዚአብሔርን ለምኑት። አውጣኝ፣ ከዚህ ኃጢአት አውጣኝ፣ ይችን የዛገች ነፍሴን የቆሸሸች ነፍሴን ከዚህ አላቃት እያላችሁ ክርስቶስን ለምኑ። ክርስቲያን ተስፋ አትቁረጡ። ዘንድሮ አልተደረገልንም፣ አልተፈጸመልንም እንደዚህ አትበሉ። ክርስቲያኖች በተለይ በመንፈሳዊ ሕይወታችሁ በምንም መንገድ ተስፋ አትቁረጡ። እግዚአብሔር አምላክ በቸርነቱ ተስፋ መቁረጥን ከሁላችን ያስወግድልን። ወገኖቼ ዘመድ የለኝም ብላችሁ ሆዳ ይባሳችሁ። እግዚአብሔር ከዘመድም በላይ ዘመዳችሁ እኮ ነው። ከወንድም በላይ ወንድም ነው። ከእህት በላይ እህት ነው። እንደ ደመና የከበቡን ቅዱሳን አሉን። ስለኛ ምጥ የሚያዙ እንኳን ሥላሴ ስለናንተ ዳግመኛ ምጥ ይዘኛል ያለውን ጳውሎስን አታስታውሱ? አልገባንም እንጂ እንደ ከዋክብት የሚበዙ እንደ አሸዋ የሚሰፉ ዘመዶቻችን እኮ አሉ። ዘመድ ተወኝ፣ ደጋፊ አጣው፣ ረጂ አጣው፣ ተመልካች አጣው ብላችሁ ለምን ወዲ ብሳችኋል? ለምን ጭንቀት ይገባችኋል? ለምን አቅል ያስታችኋል? ለምን አንገታችሁን ቅብር ያደርገዋል? ብቻችሁን እንኳን ብትሆኑ መብረሪያ ክንፍ ብታጡ መመልከቻ አይን ባይኖራችሁ መመከቻ ጉልበት ባይኖራችሁ እርጅና ቢጫናችሁ ግድ የላችሁም። እግዚአብሔርን እመኑት። ያስርባችሁ እንደሆነ እዩት፣ ያስጠማችሁ እንደሆነ ፈትኑት። ምን ነው ተስፋ ትቆርጣለህ? ምን ነው ትደክማለህ? ምን ነው በሲባጎ ትታነቃለህ? ምን ነው በረሃ ለበረሃ ትንከራተታለህ? ምን ነው ሱስ ውስጥ ትገባለህ? አባት እያለ አባት እንደሌለው፣ ተመልካች እያለ ተመልካች እንደሌለው፣ ብርቱ ክንድ እያለ ደጋፊ እንደሌለው ለምን ትቅበዘበዛለህ? ኃያሉ እያለ ድካም ለምን ይሰማል? እንደዚህ እንኳን ብትሆኑ መጋቢ አላችሁ። አጉራሽ አላችሁ፣ አልባሽ አላችሁ፣ መካች አላችሁ። ተስፋ አትቁረጡ ወጣቶች። ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር። ወገኖቼ አይኖቹ እኮ እኛ ላይ ናቸው። ተስፋው እኮ እኛ ነን። መንግሥተ ሰማያት እኮ ለእኛ ናት። ታዲያ ለማን ትሆናለች ይቺ? በሃይማኖት በእምነት ውጣ እንጂ ሳይመልስልህ ከቀረ ይኸው እዛ በመጽሐፈ ነገሥት ላይ ዝናብን ሳላዘንብ የሰማይ መስኮትን ባልከፍት ብሎ እኮ ቃል ኪዳን ገብቶልሃል። ቃል ኪዳኑን ለመጠመቅ አንተ ብረር እንጂ ለምን ትጨነቃለህ? አትጨነቁ። ሁላችንም የራሳችን የምንማጸነው ተማጽኖ አለን። ቆመን እንራመድ እንጂ በውስጣችን ከኛ በላይም የታመመ ላይኖር ይችላል። እግዚአብሔር ግን ያያል። እውነቴን እንምላችሁ 38 ዓመት ሙሉ መጻጉ እንደተቀመጠበት እኛም ከተቀመጥንበት ቦታ አንታጣ እንጂ አንድ ቀን እግዚአብሔር እኛንም ያየናል። አሁን እኛ እኮ ተስፋ ስለምንቆርጥና ትግስታችንም ጭምር ስለሚሟጠጥ እኮ ነው የተወሰነ ጊዜ እንጠብቀውና ተነስተን እንሄዳለን። እግዚአብሔር እኛን ለማዳን እኮ 5500 ዘመን ጠብቆናል። ልባችን እስኪመለስ እናቱን በምድር ላይ ተመልክቶ እሷን የሚመስልም እንደማይኖር አውቆ ፈቃዷን ጠይቆ ማህፀኗ ለማረፍ ያንን ሁሉ ታግሶ ነበር እግዚአብሔር። እውነት እግዚአብሔር በታገሰ ልክ እኛ እሱን መታገስ ለምን ከበደ?
እልህኛ ስለሆንን እኮ ነው። ጠባያችን በጣም ስለማይመች እኮ ነው። እውነት እግዚአብሔር ቤቱ ውስጥ በሽተኞች ሆነን ከነህማማችን ያስቀመጠን ጥሩ የሆነ ታማሚ ሆነን ነው? እንደኛ የሚያጉረመርም አለ? እንደኛ ሌላውን ታማሚ እንኳን ሰላም የሚነሳል እንዴ? ቤተ ክርስቲያን ቅዱስ ኤፍሬም ሶርያዊ ሲናገር የቅዱሳን ህብረት ብቻ አይደለችም ይላል። ታመው ለመፈወስ የሚመጡ ሰዎችም የህመምተኞች ቦታ ናት ይላል። ራስ መታመምህ አንድ ነገር፣ ሌላ የታመመ በሽተኛ እንኳን እናስቀምጥም እኛ ቤተ ክርስቲያን ውስጥ። እኛ ብቻ ለመዳን፣ እኛ ብቻ ለመፈወስ፣ እኛ ብቻ ጤነኛ ለመሆን ነው የምንፈልገው። ሌላውን አንፈልግም እኛ ራሱ። አንዳንዱ ሰው ሰምታችሁ ታውቃላችሁ? እገሌ ሲባል እሱን ተውት ይላል። እግዚአብሔር የቆጠረውን ሰው ከቁጥር ያወጣል። እግዚአብሔር እኮ ቆጥሮ ፈጥሮታል እኮ ሳይንቅ። እግዚአብሔር ቆጥሮ ለእሱም ፀሐይ እያወጣለት ነው። ለእሱ ነፋስ እያነፈሰለት እኮ ነው። እግዚአብሔር እኮ እሱን ቆጥሮት ደሙን አፈሶለታል፣ ስጋውን ቆርሶለታል። እግዚአብሔር የቆጠረውን የሰው ልጅ ሰው መናቅ፣ በመልኩ ምክንያት፣ ገንዘቡ ምክንያት፣ በእውቀቱ ምክንያት፣ በዘሩ ምክንያት ሰውን መናቅ ምን ያህል ከባድ እና እግዚአብሔር መናቅ እንደሆነ ልብ ብላችሁ አስቡ። ሰውን ማክበር እግዚአብሔርን ማክበር ነው። እንግዲህ ሰውን እግዚአብሔርን የምታከብረው ከሆነ ልብ በሉ ማምላክ ክርስቶስ አሁን ቢመጣ እዚህ ማንኛችን ነው የማንደነግጠው? ክርስቶስ ቢርበው የማያበላው ማን አለ? እናንተ መካከል ክርስቶስ ራቁቱን ቢያየው የማያለብሰው ማን ነው? ክርስቶስ ቢታሰር የማይጠይቀው ሰው ማን ነው? ክርስቶስ ቢታመም የማይጠይቀው ሰው ማን ነው? እንቻማ ባልንጀራችን ስንጠይቅ የምንጠይቀው ማን ነው? ክርስቶስን ነው። ባልንጀራችን ስናበዝ ዘገበርክሙ ለአሐዱ እምእሉ ንዑሳት ሊተገበርክሙ፣ ከነዚህ ከታናናሾቹ ለአንዱ ያደረጋችሁት ለእኔ ያደርጋችሁታል አለ። እውነት ነው። ስለዚህ ክርስቶስን የሚወድ ሰው ማለት ባልንጀራውን የሚወድ ሰው ነው። እመኖኝ፣ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛ ነን ብቻችንን የሆን እየመሰለን የተሸበር ነው። እኛ ነን ብቻችንን የሆን እየመሰለን የደነገጥ ነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወክ ነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። ለዚህ ነው እኔ ካንተ ጋር እሄዳለሁ የሚለው ሙሴ። የትም እንሁን የት፣ በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። አንዳንድ ጊዜ ግራ ይገባችኋል። ክርስቲያኖች ድሃ እንሆናለን፣ ሃይማኖት የሌላቸው ሰው ደግሞ ሀብታም ይሆናሉ። ምን አይነት ችግር ነው እንላለን። ደግ ስንሰራ መደሄት። አሁን ደግሞ ሰይጣን ምን ያደርጋል? ለምሳሌ ብዙ የታመመ ቤተሰብ ካላችሁ በጸበል ስትደክሙ ትቆያላችሁ። ጠንቋዩ ስትሰዱት ቀጥ። አንድ ሰው እያለ እኛ አካባቢ የነበርኩበት አካባቢ ማለት ነው እንጂ የተወለድኩበት አይደለም፣ ትምህርት ስማርበት የነበርኩበት አካባቢ እናለ አንድ ገበሬ ነበርና በሬውን ቢያረገው ቢሰራው አልሄድለት አለ። ኋላ አንድ ጠንቋይ ቤት የሚለዋል የማርያም ለጥመደው አለው። የአቡነ ተክለ ሃይማኖት ጸበል ቢረጭ፣ የገብረ መንፈስ ቅዱስ ቢረጭ፣ የአቡነ ሐራ ቢረጭ እምቢ ያለው በሬ የማርያም ለት ሲጠምነው ቀጥ ብሎ ጭልጥ አለ ማለት ነው። አሁን እንግዲህ ምን ለማለት ይመስላችኋል? ሰይጣን እንዲያደርግና ይኸውላችሁ አልተሳካላችሁም፣ ጸለይክ ለውጥ አላመጣህም፣ ጾምክ ለውጥ አላመጣህም፣ ገዳማት ትዞራለህ ለውጥ አላመጣህም፣ ግብረ ሰላም ታበላለህ፣ ትዘክራለህ፣ ታስቀድሳለህ፣ ምንም ያመጣው ነገር የለም፣ እኔን እኮ ማሸነፍ አልቻልክም ብሎ ተስፋ ለማስቆረጥ ምድራዊ ነገሮችን ሲጎሉብን እግዚአብሔር እንደተወን እንድንቆጥርና እግዚአብሔር ከኛ ጋር እንደሌለ እንድንቆጥር ሃይማኖታችንም ትክክል ያልሆነ እንዲመስለን ለማድረግ የሌሎችን ስኬት እየጠቃቀሰ የእኛን ጎደሎነት እየጠቀሰ ክርስትና ትክክለኛ ሃይማኖት አይደለም፣ ትክክለኛ ሃይማኖትማ ቢሆን ጤና ታገኝ ነበረ፣ ለምን አይፈውሱህም? አሁን ዛሬ የሚባለው ፓስተሩ ጸልየው ይፈውሳሉ፣ የእናንተ ቄሶች ለምን አይፈውሱህም ይባላል። ይኸውላችሁ ሲጀመር ተመልከቱ፣ ጤና ብላችሁ ከመጣችሁ እናንተ በልቶ ሀጅ ናችሁ ማለት ነው። እንጀራ ብላችሁ ስራት እንድታገኙ ብላችሁ ከሆነ የምትጸልዩት በልቶ ሀጅ። እስቲ በሞት የበልቶ ሀጅ በሉ። ህዝቡ በልቶ ወዴት ሄደ? ቤቱን ሄደ። ጌታ ግን ምንድን ነው ያለ? እናንተ በልታችሁ ሀጅ አይደላችሁም። እናንተ ጊዜያዊ ስጦታ የምትፈልጉ አይደለም። አዎ ብዙ ሰው አለ። አንዱ ዲዳ ዞ የመጣለ ዲዳ ልጁን ዞ መጣ። ልጄ ዲዳውን አብኝ ጌታችን ኢየሱስ ክርስቶስ በቃ እምነትሽ አድኖልሻል። ድኖ ቤቱን። ደንቆሮ ሆኖብኝ ልጆ ድኖላል። ድኖ ቤቱን። 12 ዓመት ደም ሲፈሳት የነበረች ሴት
ደሙ ቀጥ አለላት፣ ድና ቤቷን። ጋኔን የነበረበት ሰው ነበር፣ ጋኔኑ ለቀቀው፣ ድኖ ቤቱን። ሐዋርያትን ግን ቤታችሁን ሳናላቸው ማዶ እንሻገር። እስኪ በሉ ሁላችሁ ማዶ እንሻገር በሉ። እኛ ክርስቲያኖች የምንኖረው ይዘን ቤታችን ለመመለስ ቤተ ክርስቲያን የመጣችሁት ክርስቲያን የሆናችሁት ቤታችሁን ስትመለሱ ጤና እንድታገኙ፣ ቤታችሁን ስትመለሱ ሀብት እንድታገኙ፣ ቤታችሁን ስትመለሱ ጠላቶቻችሁ እንዲጠፉላችሁ አይደለም፣ ማዶ ለመሻገር ነው። እስቲ